የግቢ ተማሪዎቻችንን መንፈሳዊ ጥያቄ እየጠየቀን ነውና ብንጠይቅ ምን ይመስላል? አሪፍ ነው። በተቻለ መጠን ለመመለስ እሞክራለሁ። እንደዚያው ፈቃድ ነው። እሺ ወንድማችን አሁን ያከበርነው ያለነው ዳግማይ ትንሳኤ ነውና ዳግማይ ትንሳኤ ስናከብር ባለፈው ሳምንት ትንሳኤ አክብረናል። አሁን ግን ዳግማይ ትንሳኤ እያከበርን ነው። ስለ ክብረ በዓሉ ብታብራራለን። ምን ብለን ነው እያከበርነው ያለነው? እሺ ዳግማይ ትንሳኤ ማለት እንዳልከው እንደ ቃሉ ትርጉም ሁለተኛ መነሳት እንደሚል ትርጉም ነው የሚሰጠው። ግን ሁለተኛ መነሳት ማለት ሁለተኛ የተነሳ ጌታ ኖረን ሳይሆን መጀመሪያ በትንሳኤው በእሁዱ ባለፈው እሁድ በእርሱ የተነሳ ጌታ መጀመሪያ በዮሐንስ ወንጌል ምዕራፍ 20 ላይ እንደተገለጸው ከመጀመሪያ ጀምሮ እንደተገለጸው መጀመሪያ ያታያት ለማርያም መግደላዊት ነው የታያት። ከዚህ በኋላ እሷ ሂዳ ነገረቻቸውና ለደቀ መዛሙርቱ ደግሞ ሊረዳት ወይም ደግሞ ሊያምናት አልቻለም። ስለዚህ በእሁዱ በምሽቱ ነው የሚለው በምሽቱ ለደቀ መዛሙርቱ በተዘጋ በር ገብቶ ሰላም ለኩልክሙ ወይም ሰላም ለእናንተ ይሁን አላቸው። ስለዚህ ትንሳኤው ያዩት ደቀ መዛሙርቱ ባለፈው በእሁዱ ባለፈው በምሽቱ ነው ማለት ነው። ዳግማዊ ትንሳኤ ስንል ደግሞ ከማቴዎስ ወንጌል ምዕራፍ 20 ከቁጥር 26 እንደተገለጸው ወቶማስ አሃዱ ማእሰርቱ ወክልኤቱ አርዳኢሁ ይሃሎ ምስሌሆሙ ሰው ጊዜ ኢየሱስ ይላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሲታያቸው በእሁዱ አንዱ ከ12 ሐዋርያት አንዱ የሆነው ቅዱስ ቶማስ አልነበረም፣ ከእሳቸው ጋር አልነበረም ይላል። ስለዚህ ኋላ መጥቶ በዚያ እሁድ በዳግማዊ ትንሳኤ እሁድ ከእሳቸው ጋር ሳለ ጌታችን እኮ አየነው ተነስተዋል ምናምን አሉት። ስለዚያ እኔ አላምንም እጄ ወደ ተቸነከሩ እጆቹና ወደ ጎኑ ሳላገባ አላምንም ብሎ ተጠራጠረ። ከዚህ በኋላ ጌታችን መጥቶ ዳግመኛ ሰላም ለኩልኩም አላቸው፣ በተዘጋ በር ገብተው ማለት ነው በዛሬው ቀን። ስለዚህ ዳግማዊ ትንሳኤ የሚባለው ነገር ትንሳኤ የተገለጠላቸው በእሁድ ባለፈው እሁድ ስለሆነ ለሁለተኛ ጊዜ የተገለጠላቸው ማለት ነው ዳግማዊ ትንሳኤ የተባለ ማለት ነው። ስለዚህ በዚህ ልናየው እንችላለን። አሪፍ መልካም መልስ ነው። በጣም ጥሩ አድርገው ነው ያብራራልን። ቀጣይ ጥያቄያችን የሚሆነው ቅዱስ ቶማስ ካላየሁ አላምንም ማለቱ ለኛ ለዘመኑ ተማሪዎችና ተመራማሪዎችን ምን ያስተምረናል? ቶማስ የገለጠው ነገር በሁላችን ወይም ደግሞ በሙሉ ዓለም ያለው ሰው የሱ ይዘት የመጣ የፍልስፍና ወይም ደግሞ የማህበራዊ ጉዳይ ወይም ደግሞ እኛ በሳይንስ ውስጥ እንደሚገኘው በቃ የሆነ ነገር ልናምነው የሚችለው በቃ ያየው ነገር ነው። በቃ በታንጂብል የሆነ ነገራት በተጨባጭ ነገራት እምነታችን ስለምናደርግ ቶማስ ያነሳውም ይህንን ነው። በቃ የሁላችን ጥያቄ ዓለም የሚጠይቀው ጥያቄ ነው የተናገረው። ስለዚህ ጌታ ግን አንድና የማያወላውል በቃ ዘላለማዊ የሆነ መልስ ነው የሰጠው። እስመ ሪኢከንሁ አመንከኒ ብፁዓንሰ እለ እንዘ ኢይሬኡኒ ያአምኑኒ ብሎታል። እዚህ ማለት ደግሞ ምን ማለት ነው? አንተ ስላየኸኝ አመንከኝ፣ ያላዩኝ የሚያምኑኝ ደግሞ ብፁዓን ናቸው ብሎ መልሶለታል። ስለዚህ በማንኛው በእምነት ዓለም ያለነው ሰዎች በቃ ያላየሁት ነገር እንዴት ብዬ ነው ማምነው ምናምን የሚባል ነገር በሃይማኖት ዋጋ ያስከፍላል። ምክንያቱም ሃይማኖት በሳይንስ ወይም ደግሞ በምርምር ወይም ኤክስፐሪመንት አድርገህ ምናምን የምታረጋግጠው ነገር አይደለም። በእምነት የምትቀበለው ደግሞ በቃ ሃይማኖት ነው ምናምን ፕሩፍ ልታደርገው አትችልም ምናምን በቃ ካንተ በላይ ነው ላንተ አይሆንልህም ማለት ሳይሆን እንደ ድክመት ሳይሆን በቃ ስለማንችለው ነው ስለማንደርሰው። ስለዚህ የማትደርሰው ነገር በቃ በድክመት ሳይሆን በጸጋ ነው የምትቀበለው የሚፈለገው። ምክንያቱም በቃ ልትደርሰው የማትችል ስለሆነ ነው እንጂ እግዚአብሔር ነፍጎን ወይም ደግሞ እኛ ደካማ ሆነን ሳይሆን በቃ በእምነት የተገለጠ ነገር መቀበል ነው። ሃይማኖታችን በቃ እግዚአብሔር የገለጠው ነገር
በትምህርት በጸጋ ራሱ በገለጠው ነገርና በፈቀደው ነገር ነው ጸንተን የምንኖረው። ስለዚህ ከቶማስ ምንድነው የምንማረው ሲባል ከቶማስ በቃ እምነትህ በእግዚአብሔር ይሄ እግዚአብሔር እንዲህ ብለዋል፣ እግዚአብሔር ይህን አይፈልግም፣ እግዚአብሔር ይህን ይፈልጋል ከተባል መቀበል ነው እንጂ መጠራጠር ያላየሁት ነገር አይሆንም ብለህ መጠራጠርና መከራከር በሃይማኖት ዘንድ አይቻልም። ምክንያቱም ስለማንደርስበትና አቅማችን የእግዚአብሔር መጠንና ልኩ ሊያውቅ ስለማይችል ነው ማለት ነው። ኦኬ አሪፍ ነው ወንድማችን፣ ጥሩ አድርገህ ነው ያብራራልን። እና ቅዱስ ቶማስ ሐዋርያው ቅዱስ ቶማስ ማለት ነው ካላየሁት አላምንም ማለቱ ክደዋል ለማለት እንችላለን። እንደዚህ ብሎ መመለሱ እንደዚህ ማለት ክህደትና ጥርጥር የሚባሉ ነገሮች ትንሽ ልዩነት አላቸው። ክህደት ማለት በቃ ያየኸው ነገር ወይም ደግሞ እግዚአብሔር እንደዚህ ነው ብሎ የነገረህን ነገር እያወቅ አላምንም ማለት ክህደት ይባላል። ቶማስ ያሳየው ምልክት ግን ክህደት በቁሙ ክህደት ሳይሆን ጥርጥር ነው። ስለዚህ ጥርጥር ማንኛውም በእምነት ውስጥ ሳለን ሳንክድ በሃይማኖት ውስጥ ሆነን ጥርጥር በልቡናችን የሚያድርብን ጥርጥር ምናምን አለ። ስለዚህ ቶማስ ያሳየውን ይህን ነው። ጌታም ሲመልስለት ኢትኩን ናፋቄ አላ እመን ያለው። ስለዚህ ኢትኩን ከሃዴ አላለውም። ምክንያቱም አልካደም ነበረ። እንዳልካደም እርሱ ያውቃል። ተበትኖ ነው የነበረ እስካሁን ሰንበት አይሁድ ጌታችንን ሲይዙት እና ሲሰቅሉት ሁላቸውም ሐዋርያት ተበትነው ነው የነበሩት እንደሚታወቀው ማለት ነው። ቶማስ ደግሞ በሰንበቱ በተሰበሰቡበት ቤት በዚያ ያልተገኘ አርቆ ስለተሸሸገ ነው ምናምን ይላሉ ሊቃውንት። ስለዚህ በኋላኛው ሰንበት በዛሬ ሰንበት ቶማስ ሳለ የተገለጠላቸው ጌታችን ግን ናፋቄ ኢትኩን ናፋቄ አትጠራጠርና እመን። ስለዚህ የክህደት ነገር ሳይሆን ያነሳው የጥርጥር በሃይማኖት ውስጥ ሳለን በቃ የተለያዩ ጥርጥሮች ምናምን ይገጥሙናልና በዚያ በጥርጥር ተዘፍቀን እንዳንቀርና ከጥርጥር ወጥተን በፍጹም ልባችን እግዚአብሔርን እንድናምነው ነው የሚያመለክተው። ኦኬ አሪፍ ነው ወንድማችን። እንደምታዩት በጣም ነው አድርጎ እያብራራልን። በህይወት ውስጥ እንደ ቶማስ አይነት ጥርጣሬ አጋጥሞህ ያውቃል ወይ? እንዴትስ ልታልፈው ቻልክ? ያጋጠመህ ማለት ነው። አይ እንደው በእኔ በኩል ሳየው ምንም የደረስኩበት የእድሜም ይሁን የምናምን ብዙ ከተፈተነ ሰውና ብዙ ህይወት ካለው ሰው ነው እንደዚህ ያለ ጥያቄ የሚጠየቅ የሚችለውና እኔ ባለሁት የእድሜ አንጻር ሲታይ ምንም በጥርጥር ሳይሆን በቃ ዝም ብሎ በልጅነታችን የተቀበልነው ነገር ዝም ብሎ እንደ ባህል ወይም ደግሞ እንደ ልምድ ነገር ይዘነው እናድግና ከዚያ በኋላ በዚያ ባህል ወይም ደግሞ ልምድ ነገር አድርገው ይዘነው ስናድግ በዚያ ትክክለኛ የእምነትህ ወይም ደግሞ የሃይማኖትህ መሰረት መሆኑ ለምሳሌ አንድ የሆነ የጥምቀት እንበል በጥምቀት ምናምን ስናነሳ በቃ ሰው በልጅነቱ ይጠመቃልና ከዚያ በቃ ዲያቆን ሆነን እንደዚህ በልምድ ነገር ያካበትነው ነገር ይመስልናል ማለት ነው። ስለዚህ ይህንን በትንሽ ማሰብ ስትጀምርና ስለ ሃይማኖት ትንሽ ስታሰላስል በጥምቀት የሚደረገው ነገር እኮ በልጅነታችን ይዘነው የመጣ ነውና እዚህ ግን እስካሁን ትኩረት ያላደረኩት ነገር ብዙ ነው። የእግዚአብሔር ጸጋ እንደዚህ ብሎ ሰው ካለመጠመቅ ወይም ደግሞ ከባዕድነት ወደ እግዚአብሔር ልጅነት የሚመጣበት ጸጋ ልዩ ጸጋ ነው ብለህ ስታሰላስለው በዚህ በቃ እምነትህ ሊዳብር ይችላል። ስለዚህ ጥርጣሬ ሳይሆን ይሄ በቃ በልምድ ነገር ይዘኸው ትገባና ያ በልምድ ወይም ደግሞ በተግባር ሳታውቅ እያደረከው የመጣው ነገር ወደ እምነትና ወደ ፍጹምነት ስታደርሰው በዚህ በቃ ነው የሚያየው እንጂ እንደ ጥርጥር ምናምን ምንም አጋጥሞኝ አያውቅም።
እሺ አሪፍ ነው ወንድማችን፣ እድሜና ጤና ይስጥልን። በስተመጨረሻ ማለት ነው በተለያዩ ዩኒቨርሲቲዎች የተለያዩ የግቢ ጉባኤ ግቢያት አሉና ለነሱ ልታስተላልፈው የምትፈልገው መልእክት ካለ በዚህ አጋጣሚ። በተለያዩ ግቢ ወይም ደግሞ የተለያዩ ኮሌጆችም ሊሆን ይችላል በእነሱ የሚማሩ ሰዎችን የሚያስተላልፈው ነገር በቃ ሁሌም ከእግዚአብሔር እንዳይለዩ እና በጸሎት አምላካቸውን እንዲያነጋግሩ ማለት ነው። በግቢ ሆነው የተለያየ ስራዎች ሊሰሩ ይችላሉ። ጊዜያቸውን ማኔጅ አድርገው በቃ የጸሎት ጊዜ፣ የመጽሐፍ ቅዱስን የማንበብ ጊዜ፣ በተለይ በግቢ ያሉ ተማሪዎች ደግሞ በንባብ ዓለም ስላሉ ትንሽ ጊዜ 1 ሰዓት ወይም ደግሞ 1 ተኩል ሰዓት ምናምን መድበው ብዙ የእግዚአብሔርን ቃል ሊረዱ ይችላሉ። ስለዚህ ትልቅ በቃ የጊዜ ጠቀሜታቸውን በተገባ መንገድ ሊያዳብሩት ይችላሉ። ምክንያቱም አንድ ሰው ከግቢ ውጭ ያለ በስራ ቢዚ ይሆናል እና በተለያዩ የማህበራዊ ነገሮች የማንበብ አቅሙ ይደክማል ወይም ደግሞ የሚያነብበት ጊዜ ላያገኝ ይችላል ባለው የማህበራችን ኑሮ ማለት ነው። በግቢ ያሉ ተማሪዎች ግን ጊዜያቸውን በአግባቡ ተጠቅመው መጽሐፍ ቅዱስን የማንበቢያ ቤተክርስቲያንን የመሄጃ እና የተለያዩ መንፈሳዊ ነገሮችን የማድረግ ጊዜያቸው እንዲያዳብሩና የኦርቶዶክስ ያሉ ስርዓቶችና ትውፊቶችን በቃ በሚገባ ፊል እያደረጉ ወይም ደግሞ እንደሚገባ እየኖሩ ለትውልዳቸው እና ለሀገራቸው ለልጆቻቸውና ለተለያዩ ለዓለም ማህበረሰቦች እንደ መስተዋት ሆነው የክርስቶስን ሕይወት እንዲያሳዩ ነው የሚመክራቸውና መልካም ወንድማችን ቃለ ሕይወት ያሰማልን፣ የአገልግሎት እድሜህም ያርዝምልን። የነበረን ቆይታ የሚመስል ነበር ከወንድማችን ዲያቆን ሮዳስ ማለት ነውና ቀጣይ ደግሞ የተለያዩ ጥያቄዎችን አሉን የጠየቅናቸው፣ ከዛ ደግሞ በኋላም እንጠይቃለን እና መልካም ቆይታ ይሁንላችሁ። በዚህ አጋጣሚ ሮሃማ ሚዲያ አዲስ ቻነል ነው። ከዚህ በፊት ቪዲዮ እየለቀቅን አልነበርንም እና አሁን ግን በፌስ ቪዲዮ እየሰራን ነው የምንገኘው። ሰብስክራይብ በማድረግ አበረታቱን። መልካም ቆይታ። እግዚአብሔር አምላካችን ሁል ጊዜ የማይለየን ሁል ጊዜ ከኛ ጋር ነውና ሰላሙን ያብዛልን። በያላችሁበት ሰላም ይድረሳችሁ። የነገ ሰዎች ይበለን።